ምንድነው አልተኛሽም? እስካሁን አልተኛሽም? ቤት በኩል ነው የምተኛው። እኔ እኮ ከዛ ቤት ስወጣ የዛ ሰውዬ ጣጣ ይለቀኛል ብዬ አስቤ ነበረ። ግን ይኸው አሁን እዚህ መጥቶ እንቅልፍ እያነሳኝ ነው። ማን ነው? ሰኒ ደግሞ ከእንቅልፍሽ አልነቃሽም እንዴ? ያው ኪሩቤል ነው። ምንድን ነው የሚያስቅሽ? የኪራ ፍቅር እንደ ጠቢቡ ሰለሞን አይንሽን አስገልጦ ሲያስተኛሽ ግርሞኝ ነዋ። ምን? እኔ ጽናት አሰግር ነኝ ኪራን ማፈቅረው? አዎ ድብን አድርገሽ ነዋ። ቆይ ፍቅር ማለት ለእናንተ ምን ማለት ነው? እሺ ልጠይቅሽ፣ ትናንትና ሀና ስደውልልሽና ስነግርሽ አልደነገጥሽም? ደንግጫለሁ። እሺ አለምስ ባንድ ያልተደፋችብሽም? እሱማ ተደፍታብኛለች። እሺ ቆይና ደህና ሆኖ ስታዩ ደስ አላለሽ? ብሎኛል እንጂ። እና ስታዩ ሲነካሽ ምናምን ልብሽ ትርክክ አይልም? አይልም። ኧረ ተይ በቃ በጠዋቱ አፍሽን በውሸት አታሟሹ። ቆይ ሲጀመር ለምንድን ነው ስለሱ የምታወሪ? እንደዚህ እንቅልፍ ነስቶሽ ያደረውን ሰውማ እናውራበት እንጂ። ይሄኔ እኮ እሱ እግሩን ሰቅሎ ጣሪያው እስኪቀደድ እያንኮራፋ ይሆናል ያደረው። ያንኮራፋል እንዴ? ኧረ ያንኮራፋ። ቀን ቀን የሚጮህ ያደክመዋል መሰለኝ። ሌሊት በሳይለንት ነው የሚተኛው። አይ ጽናት፣ እና በዛ ተናደሽ ነው አፍጥሽ ያደርሽው? ሲጀመር ሀኒ ናት እንደዛ ያደረገችኝ። እሷ እኮ ለእናንተ አስባ ነው። ለነገሩ አንቺም እኮ እጅሽ አለበት። እድሜዋ ረጅም ነው። ስናነሳት ደወለች። አንሿ። ሄሎ ሀኒ፣ እንዴት አደርሽ? አዳር ጥሩ ነበር? ምን አልሽኝ ሀኒ? ውይ ምን ነካቸው? እና እንዴት ናቸው አሁን? ደህና ናቸው? ቤቱን? እሺ ግን ሀኒ አውቀሽ አይደለማ? እሺ እስቲ ሚኪ ይሙት በይ። ውይ እሺ በቃ እመጣለሁ። እሺ እግዚአብሔር ይማራቸው። አሜን። እሺ ቻው ቻው። እሺ ምንድን ነው? እዛ ማደጎ ቤት ያሳደገቻት እናቷ ታሟለች እና እሷና ሚኪ ሆስፒታል ሊሄዱ ነው። ውይ እግዚአብሔር ይማርላቸው። አዎ ሰኒ፣ እሳቸው የብዙዎች እናት ናቸው። ፈጣሪ እሳቸው ለብዙ ሰዎች ከለላ እንደሆኑ እሱም ከለላ ይሆናቸው። አሜን አሜን። እና ምንድን ነው የምትልሽ? ቤቱ ትላንትና እንዳመሰቃቀል ነው ስለሆነ ሂጂና አስተካኪልኝ፣ ምናልባት ይዘናቸው ልንመጣ እንችላለን ነው የምትለኝ። አረ እና በቃ ሂጂ። በዛውም ምን? አረ ምንም ወጣት ያለሽ። በቃ ቁርስ ልስራና በልተን እንሄዳለና። እንዴ ከማን ጋር? ከአንቺ ጋር ነው። ራሴንማ ድጋሜ ጦርነት ውስጥ መክተት አልፈልግም። ምን ማለት ነው? የሚሄደው እኮ ሀና ቤት ነው። ቢሆንም አጥሩ አንድ ነው። ለማንኛውም እኔ ሄጄ ሻወር ልውሰድ። በይ አምላኬ ሆይ እባክህን ሹልክ አድርጋ አስገብተህ ሹልክ አድርጋ አውጣኝ። እኔ ልፍት ልበል። ተጎዳሽ አይቴ? እንዴ አንቺ? አንተ እዚህ ደግሞ ምን ትሰሪያለሽ? ምን ማለት ነው? ግዛት መሰለህ እንዴ? ቆይ ተደብቀሽ እየተከታተልሽኝ ነው እንዴ? ማ እኔ ጽናት ነኝ አንተን የምከታተልህ? አዎ አንቺ። ድርጊቱሽ ሁሉ እንደዛ ነው የሚመስለው። ሲጀመር በዚህ ሰዓት እንዴት ተነሳ? አንቺን ሊያሳየኝ ነው። መቼም የኔ ነገር አላስችል ብሎሽ ልታይ መተሽ ነው አይደል? አይምሰልህ። እኔ ትላንትና እንደ እብድ ያመሰቃቀልከው እኔና ሀኒን ቤት ላስተካክል ነው የመጣሁት። በብደቱማ አንቺ አትበልጭኝም ብለሽ ነው? አንጨረጨረሽ እኮ ኪራ ተመታ ሲባል። ሲጀመር እኮ መታ ቢሉኝ እንደማላምናቸው ስለሚያውቁ ነው ተመታ ያሉ። ምን ማለት ነው? እንደሰማኸው ነው። እኔ ልፍት ልበል። በላ ማን ያዘክ? እናቴ ምን ትላለች መሰለሽ? አንድ ድንጋይ ሁለቴ ካደናቀፈ ጨርሽበት። ደህና አይለ ማንኛው ደህና አለ። ሲጀመር እኔ
ዲያስፖራ ብሎክ ተለቀቀ። ዲኤምሲ ሪል ስቴት የዲያስፖራ ብሎክ በማስታወቂያ ዋጋ በካሬ 78,000 ብር ለኢትዮጵያውያንና ለትውልደ ኢትዮጵያውያን ለሽያጭ አቀረበ። ባለ 1 መኝታ 70 ካሬ በ5 ሚሊዮን ብር፣ ባለ 2 መኝታ 100 ካሬ በ7 ሚሊዮን ብር፣ ባለ 3 መኝታ 140 ካሬ በ10 ሚሊዮን ብር ለውስን ቤቶች ብቻ የወጣ የማስታወቂያ ዋጋ በመሆኑ ይፍጠኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። አይ ቤት ስንቱን አየሁበት ግን ከቀጣፊ እስከ ልብ ወዳጅ ከወዳጅ እስከ ጠላት ግን ምን ያደርጋል ሁሉም አለፈ። አይነንዳል ደግሞ ልትሰሪ መጣሽ? እቃዎችን ልወስድ። እንትንሽ ደግሞ ይሄ ምንድን ነው ስሙ? ቤት ገባሽ? ይሄ በጨዋ በር ምናምን ምንድን ነው ጨዋ በር? ጨዋ በር ማለት እንዲህ ሰው አጥር ዘለሽ ስትገቢ ነው። ዘለሽ ይሄ በግቢ አያልቅበት። ደግሞ ከመቼ ወዲህ ነው አጥር ጨዋ በር የሆነው? ለማንኛውም ኪራ ሳይመጣ ልሄድ እኔ። እሺ ቆይ አረፍ በይ አንዴ። ሱቅ ደርሼ መጣሁ። እሺ መጣሁ። እሺ ቆይ ልብስ ላምጣ። ልብሱን ሻሙ እያለ ነው የሚወረውረው። አንተ ይሄ ልጅ ጭራሽ ብሶበት አይደል እንዴ? ልብሱን እኮ ወጥቶ ሳጥን ውስጥ ማደር ነው የቀረው። ናሆም ኪራ ሲጀመር አይደለም ሳጥን ውስጥ ከፈለኩ ለምን ኮርኒስ ውስጥ አላድር? ምን አገባሽ? ናሆም አንተ ቆይ ሲጀመር ይሄ ናሀና ቤት ነው አይደለም? እና እዚህ ምን ትሰሪያለሽ? ማን አስታኪልኛለሽ? ነው ወይ ስራሽ ናፈቀሽ? ምንድነው የምትለው? ስላነጠፍኩልህ ነው? ያ አያስፈልገኝም።
አረ ነው እሺ ከፈለክ ለምን እንደዞን ቆማ አታድርም? ቆመ አይደር ጭራሽ ናኦሚ ወይ ተው በቃ እኔ ልሂድ። እንዴ ቢያንስ ኪራ እስኪመጣ ጠብቂው እንዴ? አላየኸውም እንዴ? መቶልሃል እኮ ቤቱ ከገባ ደግሞ ከላይ ውረድ ኬቲም እኔም አልገባኝም እባክህ። እና እኔ የምልሽ እኮ ተናገርሽ እንዴ? ሳትወርሽ ንገሪኝ እስኪ። ኧረ እሱ ካፉ እኮ ማር ነው የሚዘንበው። ምን ወጣው ብለህ እና ማር ከሆነ ቆርጠሽ ቢዋ ጀመራችሁ ደግሞ። እኔ ልሂድ በቃ ነው ቻው። ቁጭ በይ አትሄጂም። ለምን ሲባል? ቤቴ ውስጥ ያልታዘዝሽውን ነገር አድርገሻል። ምን ነው ያስተካከልኩልህን ቤት ነው? ሂድና መስተካክለዋ። እሱ እንዳለ ሆኖ እቃም አጥበሻል እንዴ? እና ምን ይሁን? እና ማን ጠብ ያላት? ኧረ ኪራ ኧረ ተው በእናትሽ ነው እንዴ? ቆይ ንጹህ ባደረገች ጽዳ ባለች እንደዚህማ እያደረክ የከተማችንን ገጽታ አታበላሻት። ምንድን ነው? እየቀለድኩ አይደለም። አሁን ገብተሽ ማንኪያዎቹ እንኳን ሳይቀሩ እንደነበሩ አድርጊያቸው። አንተ ሰውዬ አበድክ እንዴ? ሰውዬ አትበይኝ አንቺ ሴትዮ። እና ማሙሽ ልበልህ? አሬችን ቃል ተፋቷት። በጣም ነው የምታስጠላው። ለማንኛውም ናኦሚ ሳይበስበት ወይ ወደ ሕክምና ወይ ደግሞ ጸበሉ ሰደውሽ። እቃውን ሳታቆሽሽ አትሄጂም ብዬሻለሁ። አምላኬ ወይ ትዕግስቱን ስጠኝ። እኔ ምን አገባኝ እንዴ? በወጥ ለውሽ ይላ አልሄድም እንዴ? ደግሞ ንብረቴ እንዳታባክኝ። እና ምን ላድርግልህ? ቆይ እንዴ ምን እየሆንክ ነው? የምሬን ነው የምላችሁ። አሁን ህፃን ይሄ አራስ ህፃን እየመሰላችሁ ነው ሁለታችሁም። የምር ናኦሚ ወይ ለዚህ ሰውዬ ኢትዮጲስን እንክፈትለት እንዴ? ለማንኛውም እኔ ቆየ በቃ ልሂድ። አይዚ አንተን ከዚህ ቤት ከወጣች በኋላ ለጭጎ ጨምራለች ታውቃለህ። እና እዚህ ያለችስ ቢሆን ሽንኩርቷ እንጂ እሷ አስለቅሰን ታውቃለች። ለእኛ መሳቅ በጣም እየለፋች ነበር። መጨረሻው አላምራል እንጂ እሱም ቢሆን የራሷ ምርጫ ነው። ግን ይኸውልህ ኪራ እኔ ሲመስለኝ ጽናትን የሆነ ነገር አስፈራርቷት ነው እንጂ የሚሆነው በምንም ተአምር እንደዚህ የምታደርግ አይነት ልጅ አለች። ጠንቅቄ ነው የማውቃት ጽናት። በቃ ከዚህ ሙሉ ጣው አንተ በቃ አትረባብሽ። ሞክራለሁ። እንዴት ነሽ? አንቺ በቃ ቤትሽ አስጠላሽ? እባክሽ እዛ ትልቅ ቤት ውስጥ ብቻዬን ከመሆን ብዬ ነው። ደግሞ እኮ ፍራሽ እንዴት እንደወደድኳት። ኧረ እኔም ስቀልድ ነው እንጂ እዚህ ብቻዬን ከመሆን አንቺ ትኖሪ ደስ ይለኛል። አይ ያው ቤት ሳትኖሪ ከፍቼ ስለገባው እንዳይደብርሽ ብዬ ነው። አይ ሰኒ ቤትሽ አልሽ። እኔ እኮ አንቺ ባትኖሪ ተከፍቶ የሚገባበት ቤት ራሱ አይኖረኝም። ደግሞ ምን እንዳትወስጂብኝ ነው የሚደብረኝ። እንዴ እቃው እንዳለ ያንቺ አይደል እንዴ? በይ ጽናት ዝም በይ። እርግጥ ነው እኔና አንቺ ባጭር ጊዜ ውስጥ ነው የተቀራረብነው። ከዛ ቶሎ ተግባብተናል። ስለዚህ ሁለተኛ ስላደረግኩልሽ ነገር እንድታነሽ አልፈልግም። አንቺን ብትሆኝ የምታረጊው ነገር እኮ ነው ያደረግኩት። የአባቴ ጸሎት ነው መሰለኝ። በሄድኩበት ሁሉ ደግ ሰው አላጣም። እና የዓመቱ በጎ ሰው ላይ እጩ አስደርጊኛ። ያልተነገረላቸው ሚዲያ ያልዳሰሳቸው ስንት በጎ ሰዎች አሉ መሰለሽ በየቤታቸው። ታውቂያለሽ ግን ሳይሽ በዚህ ልጅነትሽ ምን አይነት ማስተዋል እንደተቸርሽ ሳስብ ቀናብሻለሁ። አይ ከኔ ምንም የለም። አባቴ ነው እንደ አይነት ስብዕናን አላብሶ ያሳደገኝ። እሱን ብታዩ እኔ ባዶ እንደሆንኩኝ ትረጂ ነበር። ቢሆንም እስቲ ኩዮችሽን ተመልከች። ሁሉም ሰው በአቋራጭ መክበር በአቋራጭ ማትረፍ ነው የሚፈልገው። ግን አንቺ በሰው የተናቀውን እንደ ውሻ የተረገጠውን ስራ መርጠሽ እየሰራሽ ነው። ታዲያ ያስገርም። እንደሱ ሳይሆን እኛ ነን እኮ ለስራ ደረጃ ያወጣንለት እንጂ የስራም የሰውም ትንሽ የለውም። ሰው ሁላ እኮ ለፍቶ ማደርን ፈልጎ ሳይሆን የዕለት ጉርሱን ፍለጋ ነው የሚንከራተተው። እሱማ ግን የቤት ሰራተኝነት እንዴት መረጥሽ? አጋጣሚ ነው። ትምህርቴን አቁሜ ስራ ስፈልግ እጄ ላይ የነበረው ብርም አልቆ ስለነበረ የተከራየውን ቤት ለቀኩኝና ደላሎች ጋር ሄድኩኝ። የመስተንግዶ ስራ ተገኝቶልኝ ነበር፣ ግን በዘመድ ሌላ ሰው አስገቡበት።
ከዛ በቃ ተስፋ ቆርጬ ደላሎች ቢሮ ለማደር ስመለስ እትዬ አስቴር ሰራተኛ ፈልጋ መጣች። ምንም ሳላመነታ ነው የገባሁት። ግን አይገርምም? ምኑ? የሰው ልጅ መገናኛው ነው። አስቢ ውስጥ ስንት ስራ በሞላበት ሀገር አንቺና ኪራ እንድትገናኘው ብሎ አንድ ስራ ጠፋ። እኔ ግን ባላቀው ይሻለኝ ነበረ። ህይወቴን እንድሰለቸው ነው ያደረገኝ። አትሳሳጂ ጽናት። አንዳንድ ጊዜ ከሀዘንና ከመከፋት ጋር የሚመጡ ደስታዎች በጣም ጣፋጭ ናቸው። አልገባኝም። እንዴት? ቀላል እኮ ነው። አስቢ ውስጥ ችግርን የማያውቅ ሰው ስለተቸገረ ሰው ሊረዳ አይችልም። አንቺ ደግሞ መከፋትን ባታውቂ ኖሮ መደሰትሽን አታጣጥሚውም ነበር። ጥሩ ምልከታ ነው። ግን እኔ ኪራን አግኝቼ መከፋትን እንጂ። አትሳሳይ ጽ ኪሩቤል የህይወትሽ አንዱ ለውጥ ነው። የምታምኘው አምላክ ነው እንጂ ያኔ እኮ በመሀላችሁ ምንም አይነት ዘር እንዳይኖር ማድረግ ይችል ነበር። ሁላችሁም የተጻፈልን ህይወት ነው የምንኖረው። እሱስ ልክ ነሽ። እሱ አይሳሳትም። እሱን እኮ ነው የምልሽ ጽ በቃ ሁሉንም ነገር ለፈጣሪ ስጩ። ከዛ እሱ መንገድሽን ይምራልሽ። ያኔ ደግሞ እሱ ልክ ነው ይገባሻል የሚለውን ይሰጥሻል። እሺ ሰንዬ፣ ስለ ምክርሽ በጣም ነው የማመሰግነው። ምን መከርኩሽ ብለሽ ነው? ምክርማ ያኔ በእናቶቻችን ዘመን ቀረ። አረ እንዴት እንደመከርሽኝ ብታውቂ እንደዚህ ባላልሽኝ ነበር። በያውና ታረሳሽኝ። መቼም እስካሁን ያኔን ቤት እያጸዳሽ አይደለም የቆየሽው። አረ ነው ያ ጽናት፣ ውሸት ባንቺ አያምርም። ጠዋት ስነሳ በቀኝ ጎኔ ነበር የተነሳሁት፣ ግን ምን ያደርጋል በግራው አዋለ። ኪራን አገኘሽው? አዎ። እሺ ከዛስ? በሽታው ብሶበታል ብታይ። ቤቱ ሄጄ ነበር። ጭራሽ እኔም እንዴት እንደሄድኩኝ ምን አይነት መንፈስ እዛ እንደወሰደኝ አላውቅም። ብቻ ራሴን ሳሎን ነበር ያገኘሁት። ከዛ ቤቱን በረት አስመስሎታል። አጸዳዳውለትና መጣሁ። እሰይ ጎበዝ፣ ከፈጣሪ ታገኘዋለሽ። ጽድቁ ቀርቶብኝ አሉ። ሲመጣ ማን አስተካኪ ያለሽ ብሎ ያጠብኩትን እቃ ቆሽሺ እንደ ህፃን ያደርገዋል ብል በዩ። ታውቂያለሽ ግን የሚጣሉ ሰዎች እንዴት እንደሚዋደዱ። ቆይ ግን እናንተ ሰዎች እኔ ማላውቀውን የፍቅር መጽሐፍ አንብባችኋል መሰለኝ። በይ ንቂ ቆንጂት፣ ይህን የመሰለ እድል እንዳያመልጥሽ። አሁን ላይ ኪራ በጣም ይፈልግሻል። አንዳንድ ጊዜ እድሎቻችንን በመግደርደር እናጣለን። እኔ እንጃ። እኔ ግን አትሳሳች ጽ እንደዚህ ማለት ባልፈልግም ኪራ አንቺን ሲያፈቅርሽ የኑሮ ሁኔታሽና ሰራተኝነትሽ አላገደውም። ስለዚህ መልሶ ሲያፈቅርሽ አትግፊው። ሰኒ፣ እኔ ምን እንደምልሽ አላውቅም። አባቴስ ቆይ እሱ ልጅ እየተማረች ነው ሲል እኔ ግን እየተማርኩኝ አይደለም። ቢያንስ እንኳን ሰርቼ እሱን ማስደሰት አለብኝ። ይኸውልሽ የብዙ ሴቶች ችግር ምን እንደሆነ ታውቂያለሽ? በመምረጫ ሰዓታቸው በስራና በተለያዩ ነገሮች ያሳልፉና በመምረጫ ጊዜያቸው ተመራጭ ይሆናሉ። በዛ ላይ ደግሞ ሴት ነሽ። ሴት ላይ ደግሞ እድሜ የሚባል ነገር አለ። ደግሞ ሰውንም አትግፊ። መግፋት ጥሩ አይደለም። ምን እንደምልሽ አላውቅም። ምን አትበይኝ። እኔ ከዚህ በላይ ምንም ልልሽ አልችልም። ህይወትሽ ነው። የተሻለውን አንቺ ምረጭ። እሺ። ለማንኛውም እኔ ጅብ እየሆንኩ ነው። አንቺ ደግሞ አህያ ሆነሽ እየታየሽ። አረሆ አህያ ጅቡ ሳት በላይ ደግሞ ምግብ ልስራ። ይሻልሻል ዞሪ። አይሲ መሀል ሰፋሪ ሆነሽ በዚህ አባትሽ በዚህ ፍቅርሽ ግን ያላወቅሽው ነገር ፍርሃት እንደነገሰብሽ ነው። ወይኔ ኪሩቤል፣ በቃ ላብድ ነው። ሄሎ በላይ፣ እንዴት አመሸ? ከመሸ ደወልኩ መሰለኝ። ሰራተኛ እንድትፈልግልኝ ነበር። ኧረ ያው በሰላም የተለያየ ነው። ጥሩ ሰው ታዲያ። እሺ ደህና ደር። አዎ እንደውም ወንድ ሰራተኛ ብታገኝልኝ ጥሩ ነበር። አንቺስ ምን እያሰብሽ ይሆን? ኪራ፣ ምን ላድርግሽ? ፍቅርህ የወረት እንዳይሆንብኝ ፈራው። ለእኔ ያለ ፍቅር ልክ እንደ ቤቲ ቢያልቅስ። ደግሞ አባቴስ ቢሆን
ከሀገሬ ባላላገባም አሻፈረኝ ብዬ ትቼ ወጥቼ እዚህ እንደዚህ ሁኜ ቢያገኘኝ ምን ይለኛል? ደግሞ አባቴን ከዚህ ሀገር ወጥቼ መጦር አለብኝ። ግን በጣም ተጎድተሃል ኪራዬ፣ ይቅር በለኝ። ምንም ቢሆን ግን ቅድሚያ የምሰጠው ለአባቴ ነው። ለእኔ ሲሉ ለደከሙት ግንዶቹ ማሳረፍ አለብኝ። ያለብኝን ችግር ይዤም ደግሞ አንተ ላይ ጥገኛ መሆን አልፈልግም። ውይ ሀና፣ ምን ሆነ ነው በዚህ ሰዓት? አምላኬ ወይ ቸሩር ያሰማኝ። ሄሎ ሀኒዬ፣ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ውይ እንኳን ደስ ያለሽ። በሰላም ተጠናቀቀ? እንዴት ነበር ግን? ከባድ አይደለም? ቀዶ ጥገና? ውይ ተመስገን። እና ነገ አይ ሌላ ስራ ሳይሆን ደላላው ጋር ሊሄድ ነበረ። በቃ ችግር የለውም። በጠዋት አፍልቼ ያመጣልሽና ከዛ በኋላ ሄዳለሁ። ቀጠን ያለ ይሁና። እሺ እሺ ሀኒዬ። ማን ነው? እኔ ነኝ። ግቢ፣ ክፍት እኮ ነው። እንዴት አመሸሽ? ሰላም ነው ሰኒዬ? ምን ሆነሽ ነው? ምንም፣ ብቻዬን ደበረኝ። እዚህ ልተኛ? አሁን ነይ። እንዴ ምን ሆነሽ ነው? አይ ብቻዬን ደበረኝ እባክሽ፣ እዛ ቤት ውስጥ ረበሽኩሻል? ኧረ አልረበሽኝም። ግቢ እዚህ ውስጥ። እኔ ሊንኩ ይበቃኝ። ኧረ ለምን? ብርዱ ከባድ ነው። እኔ የምልሽ ሰንዬ፣ ነገ የምትሄጂበት አለሽ እንዴ? አዎ እህቴ ላከችኝን እቃ ለሰዎቹ አደርሳለሁ። ግን ምን ነው? አይ ምንም። ሀኒ እኮ ነገ በጠዋት ሻይ አምጪልኝ አለች። ለማማ ነው? አዎ ደግሞ በድጋሚ እዛ ሰፈር ልሄድ ነው። የፈጣሪ እቅድ እንደቀጠለ ነው። አንቺ ደግሞ የማማ መታመም ነው የሆኔና ኪራን ለማገናኘት የሚሆነው? ማን ያውቃል? ለማንኛውም ቶሎ ከጨረስኩ እመጣለሁ። አረ እኔ እንደጨረስኩኝ ወደ ቤቴ ነኝ፣ አልቆይም። እሱን ታየው። እስቲ ደግሞ ፋፋ ብለሽ ሂጂ። ውይ ያኔ ደግሞ ከአሁን በኋላ እንደውም ምንም ነው የማልነግርሽ። እሺ እስቲ ደግሞ ነገ ግድግዳውን ቀለም ቀቢውና ምን እንደሚይዝ ትነግሪኛለሽ። ደህና ደሪ። በቃ ደህና ደሪ ጀማሪ አፍቃሪ። እዚህ ሰው በር ላይ ምን ትሰሪያለሽ? አንተ ራስህ ምን ትሰራለህ? እኔማ ሀኒ መስኮቱን ከፍቼውን ሄድኩት ዝጋልኝ ብለኝ ነው የመጣሁት። እኔ ዘግቼዋለሁ። ሂድ። አልሄድም። ለምን ሲባል? ሲጀመር አንቺ ማንሽ እኔን እንድሄድ የምታዥ? እሺ ሀኒ ውሸቷ ነው። ስለዚህ ምንም የተከፈተ መስኮትም ሆነ ምንም ነገር የለም። ሂድ። እሺ ሄድልሻለሁ። ሄሎ ቴት፣ ደህና ነን። አንቺ እንዴት ነሽ? ደህና ነን ይመስገነው። ኪሩቤል ደህና ነው? ደህና ነው። ምን ነው ስልክ አያነሳም? አይ ሳይለንት አድርጎት ይሆናላ። የት ነው የምሰጠው? የት? አረ ምንም። እሺ እሰጠዋለሁ። ዝጊዋ እስከዛ እንዳይቆጥርብሽ። አይ እኔ ታች ነኝና እላይ ሄጄ እስከሰጠው ድረስ ይቆጥርብሻል ብዬ ነው። እሺ። አይ አሁን እዚህ ቤት ተመልሼ ልገባ ነው። ቁልፌን የት ነበር ያደረኩት? እዚህ ምን ትሰሪያለሽ? እንዴት ገባሽ? የድሮ አሰሪ ስለሚያምነኝ ቁልፉን አልተቀበለኝ። እሺ ምን ፈለግሽ? ቁልፉን ቁጭ አድርገሽ ትወጪ። እቴት ደውላ ነበረ። መልቀቄን አልነገርካትም እንዴ? ነገርሻት? አይ እንዳልነገርካት ስለገባኝ አልነገርኳትም።
እና ስልክ አንሳ ብላለች። ስልኬን ሳይለንት አድርጌው ነበር። ወጣት አይደለህ እንዴ? ምንድነው እንደዚህ ቀልብህን ማጣት? ተናግረሽ ልብሽ ውልቅ ብሏል። እንደውም ደወለች። እንካ አናግራት። ሄሎማ፣ እንዴት ነሽ? አዎ ስልኬ እኮ ሳይለንት ነበር። ደህና ነኝ። አባ እንዴት ነው? አረ ትላንት ደውዬለት ነበር እኮ። ሁሉ ሰላም ነው? እሷ ደህና ናት። ምን ትሆናለች? እኔን አቃጥላ ልደፋኝ ነው እንጂ። ማለቴ እኔ ነኝ እሷን ማቃጥላት። ሰው መስላሻለች አንገቷን ስትደፋ። ለማንኛውም በቃ ማታ ከአባ ጋር ስትሆኑ እናወራለን። እሺ ቻው። ምን ታፈጭብኛለሽ? አረ አንተን እያየሁ ጋር ነበር። እና ፈልገሽው ነው? ምኑ? እዚህ መቆየቱና ተቀምጠሽ ቀረሽ እኮ። ሂጂ እንጂ። አረ ሄዳለሁ። ግን እኔ የምልህ ደህና ነካ? ምን ነው ደህና አልመስልም? እኔ እንጃ፣ ባዶ ቤት ውስጥ ሳይ ጊዜ ነው የጠየቅኩ። አንዳንዶች ሲደብራቸው ቤቱን ለቀው ይሄዳሉ። እኔ ከቤት የት ልሂድ? እሱስ ልክ ነህ። በቃ እኔ ልሂድ። ቆይ ጽናት፣ እኔ እምልሽ፣ ቆይ ግን ለምንድን ነው እንደዚህ ፊት እየነሳሽኛለሽ? እንደማትጠይኝ እኮ አውቃለሁ። ኪራ፣ አልጠላህም ማለት እኮ አፈቅርሃለሁ ማለት አይደለም። ጽናት፣ እኔን ተይኝ፣ ግን ራስሽን አትዋሺ። እኔ እናንተ የዓለም ሁለት ገጽታዎች እኮ ነን። አብረን በፍጹም አንሄድም። እና ቆይ ተመሳሳይ ነገር ሲሳሳብ አይተሽ ታውቂያለሽ? ተቃራኒ እንጂ። ተው ኪራ፣ የማይሰምር ነገር መጀመር ትርፉ ድካም ብቻ ነው። እንደማይሰምር እንዴት እርግጠኛ ሆንሽ? አላቅም፣ ውስጤ ነገረኝ ልበል። እኔ ላንተ ሸክም መሆን አልፈልግም። በቃ ሰርቼ መለወጥ ነው የምፈልገው። ይህንን ቃል ደግመሽ እንዳትዪው። ደግሞ ሰርተሽ መለወጥሽን ከማንም በላይ ይፈልገዋል። ኪራ፣ በቃ ከዚህ በላይ አታስጨንቀኝ። እሺ፣ ውሳኔሽን አከብራለሁ። ለአንቺ መለየቱ የተሻለ ከመሰለሽ ይኸው መንገዱን ጨርቅ ያርግልሽ። ሂጂ። ኪራ፣ እሺ ራስህን አትጉዳ። ያፈቀረሽ ልቤን ረግጠሽ ገፍተሽ ከሄድሽ በኋላ አሁን ተመለሰሽ መተሽ ራስን አትጉዳ እያልሽ አታስመስይ። እዚህ ምድር ላይ ሁለት አማራጭ ነው ያለው፣ መያዝ ወይም መልቀቅ። መሀል ሰፋሪ አትሁኝ። እሺ ኪራ፣ ግን እኮ በቃሽ ጽናት፣ የማልፈልገው ነገር እንዳይፈጠር ውጭልኝ፣ ውጭልኝ። ማአም ወልደ መንፈስ ቅዱስ። መቼም ቤት ተሳስቼ ነው አይደል? ማለት በቃ እናትና ግቢ ገባለሁ ብዬ ነው እዚህ የገባሁት እንጂ መቼም አንቺ ኪራ ጋር መጣሽ ነው። አንተ አትቀልድ እባክህ። ልጁ እሳት ጎርሶልሃል። ሂድና መላበለው። መላበል? አንቺ እንዲህ ቤንዚን አርከፍክፈሽ የለኮስሽውን እሳት እኔ እጄ የማጠፋልሽ እሳት አደጋ ነው እንዴ? እሺ በቃ ተወኝ፣ ልሂድበት። እንደው ጽናት፣ ቆይ ምን ሆነሻል? ምንም እንዲሁ ደብሮ እንዴ። እሺ አንተ ነህ እሳት ለባሽ የተባልከው? ማን ያለ? አንዳንድ ሰርጎ ገቦችን ባለመስማት ከተሳሳተ መረጃ ተቆጠብ ብራዘር። እኔ ነኝ ሰርጎ ገባ? አንቺ አለሽ እንዴ እስካሁን? ቆይ ለዚህ ነው እንደዛ ተስፈንጥረሽ ወጣሽ? ኧረ አረጋጉት በእናታችሁ። ምንድን ነው? ስማ ደግሞ አንተ ወዴት ነው? ወዴት ልትሄድ ነው? እዚሁ ነኝ። አንዲት ቆንጆ ሰራተኛ ልቀጥር። የት ነው የምትቀጥረው?
ይመለከትሻል እንዴ? ይኸውልህ እቤቱ ለነገሩ እንደዛ የብደብት ከሚመስል ማለት ነው የምሬን ተመላላሽ ነው በቀጥር ሲፍ አዎ እባክህ አንዲት ቆንጅዬና ጥሩ ጸባይ ያላት ጉብል ቀጥራ አስቤያለሁ። ደግሞ አብረን ብንኖርስ ቤቴ እንደሆነ ሰፊ ነው። አታረገውም። ለምን? ምን አይነት ጥያቄ ነው? አድርገውና ጸጉሯን ይዤ ነው እሺ ማስወጣለህ? ቆይ ሲጀመር አንቺ ማነሽ? እዚህ ምን ሰሪልሽ? የቀረሽ ደሞዝ አለ ወይስ የረሳሽው ቃል? ሲቀጥል ደግሞ ላስታውስሽ ይሄ ቤት የኔ ነው። እንደፈለኩ የማድረግ መብት አለኝ። ኧረ ለእኔ ለጽናት ስትል ለምን የሴቶች ፋብሪካ አታደርገውም? ለአንቺ ስል ሳይሆን እኔን ካስደሰተኝ አደርገዋለሁ። በጣም ጥሩ ላይ ነሽ አንበሳ። ያረኪራ ለመድን ያለም እንደምን አርጋ እንደዚህ ጨጓራ ምልጠው ሃይ ዱለት ለሰራው ልበል። በቃ የሆነ መጨረሻቸው። አዎ እባክህ በቃ አንድ እርምጃ መራመድ አለብን። እባክሽ አንድ እርምጃ ቀዳሚ እንትን የንግድ ባንክ ማስታወቂያ ነው። ይኸውልህ ፍቅር ከያዘ ማለት ነው ይህ ልክ ጭቃ እንደያዘው መኪና እዛው ነው እንቦጭ የምትለው እናንተ ለጣፊ ሆነ። ይልቃውን ንግባ እባክህ። እንዴ ምንድነው አዲስ ትመጣለች አልከው? ውስጥስ እባክህ ተዋት፣ ነገ እመጣታለሁ። ጭው ግን ጨምረሻል። እኔ የምልሽ ሳልጠይቅሽ እንዴት ሆንሽ ሄድሽበት? እባክሽ ጭራሽ ሰራተኛ ልቅጠር አላለኝም። ማ አንቺ ደግሞ እንደማታውቂያቱኛ ኪራ ነዋ። እሺ ደግሞ ዛሬ ምን አደረገ? አዲስ ሰራተኛ ልቅጠር እኮ ነው የሚለኝ። አመጣሽው ጨዋታውን እና ምን እናለው? ጭራሽ እኮ ቆንጆ ምናምን መሆን አለባት እያለ ነው። እና ላይኑ ውበቱን ከፈለገስ ማለት በመልኳ ነው እንዴ ስራውን የምትሰራለት? ጽኑዬ ጭስ እየታየ ነው ጭንቅላትሽ ላይ። የምን ጭስ? የቅናት ነው። አንቺ ደግሞ እኔ አልቀናሁም። አይ እና ምንድነው የሱ ሰራተኛ መቅጠር ይሄን ያለ እናደደሽ ነው ወይስ ወንድ እንፈልግላት? አይ እኔ ልጅቷ እንዳትጎዳ ድጋሚ እንዳይሳሳት ብዬ እኮ ነው። አትጎዳም አታስቢ። ሰኒ ቆንጆ ብሏል እኮ። እና ቢልስ? አይ ምንም ነው መልሰሽ ትገቢ እንዴ? የት? ኪራ ጋር ነው። አንቺ ከዛ ቤት በሰላም መውጣት አላስደሰተሽም መሰል። ምን እዚህ እኮ በድንሽ ነው ያለው፣ ነፍስሽ እዛ ቤት ነው ያለው። ሰኒ በቃ አንተኛ እንደዚህ ሆነሽ ማጥይሻል። በዚህ ከፍ ብለን አብረን እንተኛለን። እኔም እኮ እዚህ እንደር ነው ያልኩሽ። ነይ አትነጫነጫ። ወይኔ ጽናት ስንት ነገር አልምድሽ በምታስፈልጊኝ ሰዓት ትሄጃለሽ። ወይ ቆይ እንደዛ ስጠላሽ ያለች ልጅ አሁን ስቀርብሽ መሸሹ ለምን አስፈለገ? ለምን በፍቅር ስቃይ እንድንገላታ ፈለግሽብኝ? ይህን እኮ አንቺ ለጥ በለሽ እንቅልፍሽን እየለጠጥሽ ነው። እኔ እዚህ በአንቺ ፍቅር እንቅልፍ አጥቼ ጨጓራዬን በመጠጥ እልጣለሁ፣ አንቺ ትተኛለሽ። እኔ እንቅልፍ አጥቼ አንቺ አትተኛት። ይሄ ልጅ ምን ሆኖ ነው በዚህ ድቅድቅ ሌሊት የሚደውለው? ሳይለንት አላደርገውም። ተነሽ። እንዴት ተነሻለሽ? ጅማ ተጋድመሻል። እንዴት ተነሻለሽ? እንዴት
ጭራሽ ጆሮዬ ላይ ዘጋሽው። በጣም ጥሩ በጣም ጥሩ ነገር በሶስት ይጻናል። አቤት። ሄሎ፣ መብራት ኃይል ስልክ ነው። መብራት ኃይል? የመብራት ኃይል ነው። አዲስ ያወጣሁት ቅጽል ስሜ ነው። ምን ማለት ነው? በዚህ ሌሊት ምን አይነት ቀልድ ነው የምትቀልደው? ያው አንቺም እነሱም የሰው ህይወት ማጨለም ነው ስራችሁ ብዬ። ኧረ እባክህ እና ካጨለምኩብህ ለምን አትተወኝም? ተሳስቼ ነው ልበልሽ? ከተሳሳትክ መዝጋት ነው። ቆይ አንቺ እንዴት ነው እንደዚህ ያደረግሽ? ትንሽ አላበዛሽም? አንቺ በሌለሽበት እንዴት ነው እንቅልፍ የምወስድ? ድሮኔ ሹሩሩ ብዬ ነው እንዴ ማስተኛክ? ለነገሩ አሁንማ እናት የሆነች ቆንጆ አግኝቻለሁ። ማለት ማናት? ከየት ነው? ማናት ላልሽው ስማ ይቆይሽ። ከየት ነው ላልሽው ግን ከቆንጆ መፍለቂያ ከሸገር። እና እኔ ምን አገባኝ? ከፈለክ ለምን በደርዘን አታገኝም? አንቺን የሚያገባውማ ተቃጥሎ ሞት። ምን? በቃ ቆንጂት እየጠራችኝ ልግባላት። ሄሎ፣ ጭራሽ ዘጋብኝ። ወይኔ ኪሩቤል እንዳቃጠልከኝ። ፈጣሪ የሚያቃጥል ነገር ይዛዝብህ። የት አባቷ አቃጠልኳት። ማ ተቃጥሎ ማይቀራል። ምንም አልሆነው ነገር አለ። ይሄ ልጅ እያለ ደግሞ የቱ ልጅ? ኪሩቤል ነው ደግሞ። እሱ ምን አደረገ? ከቆንጆ ሴት ጋር ነኝ ነው እኮ የሚለኝ። እና ታዲያ ምንድን ነው ክፋቱ? ሀኒ ምን እያልሽ ነው? ከሌላ ሴት ጋር ነኝ እኮ ነው ያለኝ። በዛ ላይ ሰክሯል። ኪሩቤል ደግሞ ሲሰክር ታውቂዋለሽ። እሱም አለ። በቃ ተጨናነቂ። ተይው፣ አትናደጂ። ኧረ እኔ አልተናደድኩም። ደግሞ ለዚህ ለማይረባ ነው የምናደደው። እኔ የምልሽ ኪራ ግን ሲጠጣ የሚያደርገውን አያውቅማ። አዎ ቢያውቅ ኖሮማ ለዚህ ሁላ እንዳረግ ነበረ እኮ። ለምን ጠየቅሽኝ ግን? እና አሁን ከቆንጆ ሴት ጋር ነኝ አላለም? አንቺ እውነትሽን እኮ ነው። ደግሞ ይሄ ልጅ እንዳይሳሳት። ልሂድ እንዴ? የት ነው የምትሄጂው? እሱ ቤት። እንዴ ያምሻል? 8 ሰዓት ከሩብ ምናምን ይላል እኮ። ይበላ። መቼስ ከተማ ጅብ አይበላኝ። ምን ማለት ነው? ከተማ ውስጥ ጅብ ባይኖር እንኳን የሰው ጅብ አለ እኮ። አላቅም ሰኒ። ወይ አንቺን የሚያመላልስሽን ራይድም ቢሆን ጥሪልኝ። ግድ የለሽም ጽዬ፣ በእኔ ሆንብሽ። ነገ በጠዋት ትሄጃለሽ። አረ እኔን እንቅልፍ ነስቶኝ እሱ ሊተኛ። አይ ደግሞ ነገም ቢሆን የእሱን ስተት ማረሙ እኔኑ ነው የሚጠብቀኝ። ለዛ እኔ ልሂድ። እኔ እንጃ። እኔ ግን ባትሄጂ ባይ ነኝ። በእናትሽ ሰኒ ደውይልኝ። እሺ በቃ ስልኬ ሳሎን ነው ያለው። ልምጣ?